አይበገሬዋና ጠንካራዋ ዘቢባ ግርማ በእናቶች ቀን ያልጠበቀችው ሰርፕራይዝ ተደረገላት። የተደረገላት ሰርፕራይዝ ምንድነው የሚለውን እንነግራችኋለን። ተቆርጦ በተቀጠለው ብልቴ ገና 16 ልጅ ወልዳለሁ ሲል በሰይፉ ኦን ኢቢኤስ የተናገረው ይህ ሰው ምን ቢያጋጥመው ነው ሚለውን በዝርዝር ውስጥ እናስዳስሳችኋለን። እኛም አጀብ ብለናል። ተወዳጇ የጥበብ ፈርጥ ማዲቱ ያለችበት አሳሳቢ የጤና ሁኔታና ስለቀረበውም የእርዳታ ጥሪ እንነግራችኋለን። ሰላም እንደምን ቆያችሁልን? በአገር ውስጥም በውጭም የምትገኙ የተወደዳችሁና የተከበራችሁ ውድ የዛምራን አዲስ ቤተሰቦች ዛምራን አዲስ ቻናልን ተቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። ቻናላችን አዳዲስ ወቅታዊ ቁም ነገርና አስተማሪ የሆኑ መረጃዎችንና ትርክቶችን ወደ እናንተ ውድ ቤተሰቦች ተደራሽ የምናደርግበት መሰናዷችን ነው። ቪዲዮን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም የዘወትር ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ ታተርፋላችሁ። ወደ ቀዳሚ መረጃችን እናልፋለን። ተቆርጦ በተቀጠለው ብልቴ ገና 16 ልጅ ወልዳለሁ ይለናል አንድ ሰው። ይህ ሰው ምን ቢያጋጥመው ነው ብትሉ ያጋጠመውን ጉዳይ እናደርሳችኋለን። በቅናት መንፈስ የታወረች ሚስት የባለቤቷን ብልት በቢላ የቆረጠችበት አሰቃቂ ድርጊትና በአሰላ ሆስፒታል የተደረገው አስደናቂ የሕክምና ተአምር ምን መሰላችሁ? ታሪኩ እንዲህ ነው። ለ20 ዓመታት በትዳር የቆዩና 6 ልጆቹን ያፈሩ ባልና ሚስት ነበሩ። ይሁን እንጂ ባለቤቱ በውስጧ በቋጠረችው ጥርጣሬና የቅናት መንፈስ ተገፋፍታም ባለቤቷ በሰላም ተኝቶ ባለበት ሰዓት በቢላዋ ብልቱን ትቆርጠዋለች። እጅግ ዘግናኝ ነው። ድርጊቱ ግን እጅግ የሚዘገንንና የብዙዎችን ሕይወት ሊያናጋ የሚችል ከባድ አደጋ ነበር። ነገር ግን በዚህ ጨለማ ውስጥ ብርሃን ሆኖ ብቅ ያለው ያሰላ ቲችንግ ሪፈራል ሆስፒታል የሕክምና ቡድን ነው። ዶክተር ፍቃዱና ታታሪው የሕክምና ቡድናቸው ተቆርጦ የተለየውን የሰውነት ክፍል ወደ ቀድሞ ቦታው በመመለስ በአገራችን እጅግ ብርቅ የሆነውን የቀዶ ጥገና ስኬት አስመዝግበዋል። በ3 ሰዓት ውስጥ የተደረገው ይህ ርብርብ ዛሬ ተጎጁ አቤ ተመልሶ በጤና እንዲቆም አድርጎታል። ከሕክምናው ስኬት በላይ ግን የባለ ታሪኩ የአቤ የልብ ትልቅነት እጅግ ያስደንቃል። ይህ የአላህ ፍቃድ ነው፣ እሷም ቢሆን የልጆች እናት ናት በማለት ያሳየው የቅርባይነትና ለልጆቹ ሲል የወሰደው የትዕግስት መንገድ ለሁላችንም ትልቅ ትምህርት ነው። ቅናትና ጥርጣሬ አእምሯችንን ሲያውሩት ምን ያህል የከፋ ደረጃ ላይ እንደሚያደርሱን፣ በሌላ በኩል ደግሞ በትዳር ውስጥ መነጋገርና ግልጽነት ምን ያህል አስፈላጊ እንደሆኑ አቤ በአካል ቀርቦ በሰይፉ ኦን ኢቢኤስ ምስክርነቱን ሰጥቷል። ዛሬ አቤ በጤና ላይ ይገኛል። ዶክተሮቹም በአገራችን ምድር እንዲህ አይነት ትልቅ ስራ በመስራታቸው ኩራት ተሰምቶናል። በተለይ በአሰላ ሆስፒታል ሌት ተቀን ለምትለፉ የጤና ባለሙያዎች በሙሉ ክብር ይገባችኋል። ትዳርን በመከባበርና በግልጽነት እንምራው። ክፋትን በደግነት በቀልን ደግሞ በይቅርታ ማሸነፍ እንደሚቻል አቤ ትልቅ አራያ ሆኗል። ወደ ቀጣዩ መረጃችን እናልፋለን። ድምፃዊት ማዲቱ ወዳይ እሽክም በሚለው ስራዋ ትታወቃለች። ታዲያም ከሰሞኑ በስራ ምክንያት ከኮምቦልቻ ወደ መኖሪያ ቤቷ ወልዲያ እየተጓዘች እንዳለም በቀን 26 2018 ዓ.ም አመሻሽ ወልዲያ ለመግባት ጥቂት ኪሎ ሜትሮች ሲቀሩ እየተጓዘችበት የነበረው መኪና ሞላ ጊዮርጊስ ቤተክርስቲያን ከመድረሷ በፊት የተሰበረ ድልድይ ውስጥ በመግባቷ ድንገተኛ የመኪና አደጋ ደርሶባት ለከፍተኛ ሕክምና አዲስ አበባ መሄዷም ይታወቃል። በአሁኑ ሰዓት ድምፃዊት ማዲቱ ወዳይ ለከፍተኛ ሕክምና ሜክሲኮ ከአፍሪካ ህብረት ፊት ለፊት በሚገኘው ድልድይም የአጥንት የአደጋዎችና የአከርካሪ ሕክምና ማዕከልም ትገኛለች። የተደረገላት የራጅ የሲቲ ስካንና ኤምአርአይ ምርመራ ውጤት እንደሚያሳየው ግራ እጇ 3 ቦታ ላይ የአጥንት ስብራት ያለው ሲሆን ጀርባዋ ወይም አከርካሪዋ ከነርቭ ጋር በተያያዘ ከፍተኛ ጉዳት ደርሶባታል። በተጨማሪም ሳምባዋም ላይ ከፍተኛ ችግር በመኖሩ ሁሉም ችግሮች ለመፍታት ቀዶ ሕክምና እንደሚያስፈልጋት በባለሙያዎች ዘንድ ተነግሯቸዋል። በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን አድናቂዎቿ በምን እናግዛት የሚለውን ጥያቄ ፈጥነን ለማሳወቅ ለሕክምናው የሚያስፈልገው ጠቅላላ ብር እስኪታወቅ ድረስ እየጠበቀን ስለነበር እገዛው ዘግይቶ የነበረ ቢሆንም አሁን ላይ ሕክምናው ተጀምሮ እስክታገግም ድረስ ግን እስከ ብር 2 ሚሊዮን እንደሚያስፈልግ ታውቋል ይላሉ
የቅርብ ጓደኞቿና ዘመዶቿም። በመሆኑም በመላው ዓለም ያላችሁ ወዳጆቿ፣ አድናቂዎቿና የጥበብ አፍቃሪያን በሙሉ ገቢው አሁን ላይ ከጎኗ ሆኖ እያስታመማት በሚገኘው ባለቤቷ ወርቅነህ አበበ ተሰማ ንግድ ባንክ አካውንት እንደሚሰበሰብና ሁሉም ሰው በይፋ እንዲያግዛት ወደ እናንተ ጥሪ ለማቅረብ መተናል ይላል። ወዳጅ ዘመዶቿም በሙያችሁም ሆነ በገንዘባችሁ ልታግዟት ያሰባችሁ የጥበብ ባለሙያዎች፣ በመላው ዓለም የምትገኙ ቲክቶከሮች፣ ትልልቅ የሚዲያ ገጽ ያላችሁ ወንድም እህቶቻችን፣ በመላው ዓለም የምትገኙ ወዳጆቿ፣ አድናቂዎቿ በፍጥነት እንድትታከም በቻላችሁት ሁሉ እናግዛት ዘንድ ጥሪያችንን እናስተላልፋለን ይላሉ። እኛም እንደ ዛምራን አዲስ ከታች ላይ የባለቤቷን የአቶ ወርቅነህ አበበ ተሰማ አካውንት ቁጥር እናስቀምጣለን። የምትችሉትን ሁሉ ማረግ ትችላላችሁ ስንል ጥሪያችንን ማስተላለፍ እንወዳለን። ውድ ቤተሰቦቻችን፣ ለድምጻዊት ማዲቱ ወዳይ ደግሞ እግዚአብሔር ምሕረቱን ይስጥሽ ልንላት እንወዳለን። ወደ ቀጣዩ መረጃችን ስናልፍ የቅዳሜን ከሰዓት የሻይ ሰዓት ዝግጅት በቃላት ለመግለጽ የሚከብድ በደስታና በስሜት የተሞላ ልዩ ቆይታ ነበር። ተወዳጇ ድምጻዊት ዘቢባ ግርማ ስለ እናትነት ክብርና ስለ ትዳር ህይወቷ ያጋራችው ታሪክ የብዙዎቻችን ልብ ነክቷል። ዘቢባ ገና በቅርቡ 3ኛ ልጇን አቅፋ 5 ወሯ ቢሆንም በስራና በእናትነት መካከል ያለውን ሚዛን ለመጠበቅ የምታደርገው ጥረት የሚደንቅ ነው። በተለይ በሙዚቃው ዘርፍ ውስጥ አንዲት ሴት አግብታለች ወይም ወልዳለች ሲባል የሚገጥማትን ተጽዕኖና ከስራ ገበታዋ ላይ የምትገፋበትን ሁኔታ በግልጽ ስታወራም እናትነት ምን ያህል መስዋዕትነት እንደሚጠይቅ እንድንረዳ አድርጎናል። ያም ሆኖ ግን ለጥበብ ያላትን ፍቅርና አዲስ አልበሟን ለህዝብ ለማድረስ ያላትን ቁርጠኝነት ስንሰማ በእውነት እናደንቃታለን። የዝግጅቱ እውነተኛ ድምቀት ግን ባለቤቷ ኢሱ ዮሴፍ ሳይታሰብ ከልጆቻቸው ጋር ስቱዲዮ በመገኘት ያደረገላት አስገራሚ የሰርፕራይዝ ስጦታ ነው። ኢሱ ስለ እናትነት ያለው አመለካከትና ለባለቤቱ ያለው ጥልቅ ፍቅር በስቱዲዮ የነበሩትን ብቻ ሳይሆን በቤት ውስጥ የምንከታተለውን ሁሉ ያስለቀሰ ነበር። ከኖርዌይ እስከ ኢትዮጵያ ድረስ በዘቢባ ፍቅር ተስቦ የመጣበት መንገድና በወሊድ ወቅት ያየውን ስቃይ በማስታወስ እናቶችን ያከበረበት ንግግር እጅግ የሚገርምና የሚደንቅም ነበር። ትዳር ለሚያምንበት ሰው ደስ የሚል ስቃይ ነው ሲልም የፍቅርን የመተጋገዝና የውጣ ወረድ ጉዞ ያለው መሆኑን በሚያምር ሁኔታ ገልጾታል። ይህ ዝግጅት ለሁላችንም ያስተማረው ነገር ቢኖር ከዝናና ከስኬት ጀርባ ጠንካራ ቤተሰብና እውነተኛ ፍቅር መኖሩ ምን ያህል ትልቅ ትርጉም እንዳለው ነው። ዘቢባና ኢሱ በሚያምር የትዳር ህይወታቸው ለብዙዎች አርአያ የሚሆኑ ጥንዶች መሆናቸውን በድጋሚ ያስመስክረዋል። ለእናቶች ቀን ከዚህ የተሻለ መነሻ የለም። እናትነት በእውነት ትልቅ ክብር ነው። በድጋሚ ለሁላችሁም ኢትዮጵያውያንና በተለያየ የዓለም ክፍል ያላችሁ እናቶች በሙሉ መልካም የእናቶች ቀን ይሁንላችሁ ልንል እንወዳለን። ውድ ቤተሰቦቻችን በአገር ውስጥም በውጭም የምትገኙ በሙሉ ለዛሬ የነበረን መረጃ ይህንን ይመስል ነበር። አብራችሁን እስከ ፍጻሜው ስለዘለቃችሁ ከልብ ላመሰግናችሁ እወዳለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እንድታረጉም ላሳስባችሁ እወዳለሁ። ለዛሬ የነበረኝን መረጃ እዚህ ጋር ቋጫለሁ። በያላችሁበት ቸር ቆዩኝ።